ባለፈው በጣም ስንጨረጨር ስቃጠል የነበረው ሴቶቹ ይመልሱት መልስ ኢትዮጵያ ህዝብ ላይ ማላገጥ ነው የሚመስለው። ለማንኛውም ክፍል 2 ሪያክት እያደረኩላችሁ ነው የምገኘው። ቀጥ እሺ የክለብ ቦዲጋርድ ነው የምትመስለው። የክለብ ቦዲጋርድ ነው የምትመስለው። ክለብ ታበዣለች ገበድ ይላል። ክለብ ታበዣለች ነው ክለብ ታበዣለች ማለት ነው ብሏል። ያዛት አሚን ዋቻለሁ ስለማያቸው ከላይ ቁጥር ብለህ ከታች ሸለል ነገር ብሮ እሺ አሁን አንድ ሰው ኢሊሚኔት አድርግ። I don't think ላሽ ብሎ የሚያልፋት በዚህ ኢሊሚኔት አድርግ። ለምን ራሷን I don't know እንትን የሞር ጎልዲንግ ቫይብ ሆነ ዮ ጎልድ ይገርነሽ አላላት። ጎልዲንግ ቫይብ አለሽ። አያያ ኮዲግ የሚደረግ ዮ የለም ዲግ የሚደረግ ና ብሮ መውጣት አለባት ይቺ ልጅ። እንኳን ማስወጣት እንዲ ባይቡ ሳይሆን ይኖረ እየሄድሽ እና ተናዷል። ቴንክ ዩ አለች። እሷም እንትን ለማለት ምንም አልጎዳየ ቴንክ ዩ ነው። ከባድ ነው። ተናዷል። ፌሱ ፈርስት ሪሌሽንሽ መች ነበር? እና እስካሁን የመጀመሪያ ሪሌሽን መች ነበር? እቺ የቆየች አምስት በርሽ ግን አይታወቅም። ያህል ጊዜ ቆይተሻል በየሪሌሽን? አንድ ሪሌሽንሺፕ ነበረኝ like it's a relationship situationship. Can I ask how you define situationship? relationship የሚባል አይነት ጊዜ እንትን አላረገም። ሲቹዌሽንሺፕ በጊዜው ርዝመት አመት ምናምን በኋላ የሚባል ነገር ይመስለኛል። like 3 ወር ምናምን የሚደረግ ነገር situationship ነው የሚባለው I think እንደኔ። let's say I have እቺ ልጅ ግን እንግሊዘኛውን ብትወቅ እግዚአብሔር እንግሊዘኛውን ብትወስ ላይክ እንደዚህ ሹፍት ቲቪ ላይ ሪያሊቲ ሾው የምትቀርቡ አንዳንድ ሰዎች ማለት ነው እንግሊዘኛ ካልቻላችሁ ተውት በቃ ተውት። አማርኛ ምንም አይጎዳም አይደል እንዴ? በአማርኛው even count ከተደረገ ኦንላይን ስለሆነ የምናወራው like I have online boyfriend ኦንላይን ቦይፍሬንድ ስንት ጊዜ? 3 ከምናምን ወር 3 አመት ነው 3 ከምናምን ተብሮ እንደ ሪሌሽን አንዴ 3 አመት ያሟል እንዴ? 3 አመት በኦንላይን ብቻ ዴት እንዲያደርጉ ነው ቁጥራ? 3 አመት 3 ወር 15 ቀን ባንቺ ዴፊኒሽን ከሆነ situationship ግን I have a different understanding situationship ለዛ ነው። እሱ ነው የምልሽ። ሲቹዌሽንሺፕ ትንሽ ለየት የሚል ይመስለኛል። በርዝመት ብቻ ይመስለኛል። ሁለት ነበረ። እሺ ስንት ጊዜ ቆይሽ? ከአንዱ ጋር 1 አመት ከምናምን አልጨሳይ ከአንዱ ጋር 2 አመት ምን አጣለሽ? አለመግባባት። ምን አጣላሽ? ባዶ ይሄ ወሳኝ ጥያቄ ነው። ፍላጎታችን ተለያየ ነገር አላማችን እንደዚህ ለሴት ልጅ ለምሳሌ አፕሪሺዬሽን ለማሳየት አበባ ከተሰጠ ለወንድ ልጅ የሱ ኢኩቫለንት ምን ይሰጠዋል? ግን የሆነ ኮንፊደንሱን ሰፖርት ትችላለህ፣ ጎበዝ በርታልኝ ማለት ነው። አይ ቲንክ ሰጥቼ አላውቅም ግን እንጃ ምን አይነት ግራጋ ለምሳሌ አይዲያ ምንድን ነው? ቲሸርት ምናምን ስፔሻል ዴይ እሰጠዋለሁ። ስፔሻል ዴይ ይሄ ነው። this is the answer bro። ይሄ ነው መልሱ፣ ትክክለኛው መልስ ይሄ ነው። ወይም ስፔሻል ዴይ ስፔሻል ኬር yes I ዋውድ ምን ይመስላል? ኦሆሆ ይሄን አስተያየት ይሄን ፌስት እዚህ ጋር የሚገርም ቀን ነው የሚያሳልፈው። ኤቭሪባዲ ሁሉ ነው የገባው። women taking notes ሴቶች ኖት እየወሰዱ ነው። አሪፍ ቀን መስጠት ነው። አሪፍ ቀን like ማሳጅ ይኖራል። ማሳጅ ይኖራል። ኤክስትራስ I'm going to watch it. wow like we're gonna like a lot of cares. ሜቢ አሪፍ ምግብ ኩክ ላደርግለት እችላለሁ። የሚወደው አቲቲዩዷ ትንሽ እንትን ይል ነበር ግን አሁን አበስልለታለሁ አለሽ። ኦኬ ዱባ ወጥ አንቺ ሙዲያሽ እግዚአብሔር እቺ ልጅ ሙዲያሽ ዱባ ወጥ ማን ነው? ዱባ ወጥ what's your favorite dish ካላታ ምን መስራት ትችላለሽ? ዱባ ወጥ አሁን ምን መስራት ትችላለሽ ስትባል ዱባ ወጥ ሆን ብላ ነው። እግዚአብሔር እቺ ልጅ ጨዋታን ያዘችው። ከቅድም ጀምሮ እያላገጠች ነበር ማለት ፓርቷ ላይ ለቀላችኋለሁ ማይክ By the way, ይችላል። Dubai is like the best. ያማቸው ማን ነው ዱባ የሚወደው?
ዱባ ፌቨሬት ምግቡ የሆነው ማን ነው? እኔ አንዴን የበላሁት በዱባ ጠገብ ማለፍ አልፈልግም። እንኳን ዱባ is my favorite ስራ ነው። ያ ማን በጣም ባለሙያ ሰው ነህ ማለት ነው። ዶሮ መስራት ትችላለሽ? መገንጠል አልችልም። አክቹዋሊ ስልስ መስራት ግን እችላለሁ። ስልስ መስራት ነው ያለችው። ቁሌቱን ነው ስልስ ያለች ባለሙያ ነሽ? መገንጠል ደግሞ በመገንጠል መገንጠሉ ያቅተኛል ግን ብዙም ባይሆን። አረ ሴቶች መገንጠል እየለመዳችሁ ምንድን ነው ይሄ? አረ ተው። ባለሙያ ነሽ? definitely ምን መስራት ትችላለሽ? የሀገር ውስጥ የውጭ? እቺ ፉዲ ናት፣ ምግብ ወዳድ ናት ደግሞ። ስለዚህ በጣም ጸዴ ሊሆን ይችላል። እንደውም ኤክስፐሪመንት የሚመቸኝ ሰው ነው። ኦሆ ኤክስፐሪመንት ማን ነገር ቀላቅለሽ የሱ ፌቨሪት ፉድ የሚመስላችሁ እስቲ? ፕሮቲን ሼክ ያሪፍ ነው። ያሪፍ ፕሮቲን ሼክ ተጫዋች ናት። እግዚአብሔር ተጫዋች ናት። ቀልድ ነው። አየሽ ጂም ስለምሰራ ብዬ ነው። ስጋ ቢሆን አሪፍ ነው ላንተም። ስጋ ቢሆን አሪፍ ነው ላንተም። ስጋ ቢሆን አሪፍ ነው ላንተም። እጇ እንዲህ ነው። ግን ስጋ እኮ ዋይድ ነው። አዎ ስጋ ጥሬ ስጋ ምንም ኩክ አታረግም ማለት። ስለሱ ማወቅ የምትፈልጉት አንዳንድ ነገር እስቲ። በወር ምን ያህል ትሰራለህ? በወር ምን ያህል ትሰራለህ? የሴት ልጅ እድሜና የወንድ ልጅ ደሞዝ ይባላል። ግን እስቲ እንስማ። ገምቼ ነው ወይ? ለምን ታረጋለህ? ጠየቅኩ ነው። ኧረ እሺ ዝም ብለሽ ገምቼ እስቲ ለጭዌ ዝም ብለሽ 50,000 ኔት ፕሮፊት 150K 150K ግን በሚያሳዝን ሁኔታ እዚህ ውስጥ ያሉት በሙሉ ዴታ ያደረጉን ብራዘር አሚን ያው ዝም ብለው እየሰከሱ ነው የሚሆነው። ግን 300 ሚሊዮነር ቢሊዮነር ነው ያላችሁ። እስቲ ፌሷን ነው ሳምንት እንዴት ነው የምታሳልፈው? አይ ሳምንት እንዴት የምታሳልፈው? ማታ 6 ሰዓት ነው ከስራ የምገባው። ካፕ ዋት እውነትም የክለብ ቦዲጋርድ ነው እንዴ ሰውዬ? እግዚአብሔር የክለብ ቦዲጋርድ ነው እንዴ? ማታ 6 ሰዓት ነው የምገባው። ላይክ የቀደም ያለው ሺፍት ከሆነ ማለት ለምሳሌ ጠዋት ስትነሳ ጀምሮ ጠዋት ስነሳ ጸሎት አደርጋለሁ። ፈጣሪ ሰው የሳይ ገና ጂም ሄዳለሁ። ጂም ሄዳል ያስታውቃል። የሆነ 3 ሰዓት 4 ሰዓት ላይ ስራ እገባለሁ። ማታ 6 ሰዓት ነው ከስራ 4 ሰዓት ገብታችሁ 6 ሰዓት ከስራ የምትወጡበት የስራ ሙያ ምንድን ነው? ባይ ዘ ዌይ እንደዚህ አይነት ስራ ነው ሰምቼ አላውቅም። it looks like cap ግን ደግሞ ለምን ያዋሻል? ላይክ ዝም ብሎ መደበኛ ስራ ብሎ ግን 150 ምንድነው ስራ ምናምን ማለት ይችላል። ሜቢ ክላስ ካለኝ አንዳንዴ ትማራለህ? ምንድን ክላስ ካለኝ ተማሪ ነው። ማርኬቲንግ ድሬዳዋ ዩኒቨርሲቲ ነው። ድሬዳዋ ብትወስዳቸው መጀመሪያ ምንድን ነው የምታሳያቸው? ይሄም በጣም ጸዴ ጥያቄ። ባይ ዘ ዌይ ሆስቱ በጣም የሚገርም ሰው ነው። የሚያደርግ ያለው አሲስት በጣም ጸዴ አሲስት። ከተማውን አሳያቸው። ላይክ ጥያቄዎቹ ምናምን የሚገራርሙ ናቸው። ሲጀምር ፈቃደኛ ከሆኑ ትኬት እልክላቸዋለሁ። ኦሆ ኦኬ እስቲ እሺ ምንድን ፌሷን ጣለች። እቺ በግራ በኩል ያለች ያያችሁን ነገር እቺ ያ ጥርስ ለቴር ነው መሰለኝ። ገና ካሁን ጥርስ በጥርስ ሁላችን ፀጉሯ እንደ ሁላችን እሷንም ጨምሩ ችግር የለውም። አንዴ እሷንም ጨምሩ ብሮ ሸለል ነገር ሆንክብኝ እኮ። ዲግ የሚደረግ ነገር የለሽም። አሁን ለምሳሌ ከዚራ ምናምን ሂስቶሪካሊ እንትን አለ። ከዚራ ነው ቤቴ ከዚራ በጣም ጸዴ ሞር ከሂስትሪ በላይ የሰው ቫይብ ይበልጣል። ሰው እንትን በጣም የድሬ ሰዎች ይመቻሉ። እኔ ኤክስፒሪየንሶች እንድነግረኝ ነበር የፈለግኩት። ሂስትሪ ብላ አሁን የመጀመሪያ ቀን ወስደ ድሬዳዋ በዚህ ዓመተ ምህረት ተቆረቆረ ብላል። እሺ አሁን ድሬዳዋ ስትሪት ፉድ ምናምን በጣም ይታወቃል። ድሬዳዋ ላይ ስትሪት ፉድ የድሬ ስትሪት ፉድ ከእኔ ሙሸበክና አለዋ ነው የማውቀው። ሌላ ነገር ካለ ቻት ላይ ድሮፕ አድርጉ። አንተንም ያካትታል። እቀበላለሁ። አንዴ ምንድነው ሰው ሁሉ ነው ኢንቫይት የሚያደርጉ? ሴቶቹን ለፈልገህ ነው አሁን የሆነ ለማግባባት ለጓደኞች ብዬ ነበር። አንተንም አንድ ሰው ትቀንሳለህ እና አላሻችሁም ኢሊሚኔት ማድረግ አለበት የማሰዎች በቀኝ ጥግ ያለችዋል ነው። እዛ ፊት ግን አንድ ጥያቄ መጠየቅ ከፈለክ ፈቅድልሃለሁ።
አይዲያል ቁመት ነው። እንግዲህ አሁን አንተ እየሰከስክ ካልሆነ 6 ፊት ነኝ ብላል። 6 ፊት አጭር ነው ካሉ 6 ፊት እኮ ሰዎች በቃ ህዝቤ ኩክድ ሆኗል በቃ እንዳለ ሆነናል። ማን ሊያመጥ ሆነናል 6 ፊት ኩክድ ነው በቃ ብሮ ቲ ቢያንስ ከሰባ ሜትር ከሰባ አይዲያል ነው ምናምን ያን እንዲማየው ታረገች አይለኝም ከኔ የሚበልጥ ሰው መሆን አለበት። ይሄ ነው ይሄ አሁን ጥሩ መልስ። ኦብቪየስሊ ሁሉም ሰው ይበልጣል። የሴት ሳይዝ ነው ያለሽ አይደል? አብዛኛው ሰው ከአንቺ ቁመት ይበልጣል ወንድ። አይ ነው ግን ደግሞ የማይበልጥም ደግሞ ይኖራል። እኔ እኩል የሆነ ወንድ ይኖራል። ገባ? በጣም ከባድ ዲሲሽን ነው። ማማከር አይቻልም። ማን ሊያማከር ነው? እሺ የሆነ ሰው ጠቆም እና ረዝዩ ከርቀት ኦኬ ጀለሱ መጣ። ሁለቱም ደግሞ ምንድን ጥቁር ካልሆነ ጣት አይቻልም ተብለው ነው ከለቅሶ ቤት ነው የወጡት ነው። ብሮ እንደዚህ ክሎስ መሆን የለብህም። ባይዘዊ ስለ አይኖ ጀለስ ነው እንዲሰማ አፈልግም ምናምና ግን ትንሽ በጣም ክሎስ ሆንክ። አይ እየተመካከሩ ብሮ አላለም ላሳያችሁ ትንሽ መልስ አድርጊ እያወራሁ ማለት ያኛው ሴቶችን እያየ ማለት ነው። የአዲስ ጓደኛ ያስፈልጋል የሆነ ሰው አይቷል ምናምን ያሉ የወንድ ቤስት ፍሬንድ አላችሁ? በጣም ወሳኝ ጥያቄ ነው። የወንድ ቤስት ፍሬንድ አላችሁ? I do have a group ምን አይመስልሽ ነው አለሽ ወይስ የለሽ? not like group ሳይሆን ወንድም ሴትም ሆነ the same group ነው። እሱ ይሻላል። ቤስት ፍሬንድ ሁሌ የምትደዋወሉ ቤስት ፍሬንድ like ሁሉ ዴይ ቱ ዴይ የማወራው ነው ወይስ ዴይ ቱ ዴይ የምታወሪው ምናምን የምታማክሪው በቃ እንደዚህ ሆንኩ እኮ ምናምን ብለሽ የምታረግሽለት ምናምን በኋላ ምን አስበው እንትን እንደሚል have a friend ግን not best friend የለኝም። ጎበዝ ልጅ አንደኛ ጸባይ እግዚአብሔር ጥግል አንደኛ ጸባይ ለምን እንዴት ነው እንዴ የዛችኛው መስስ ብሮ ያችኛው ሳይጠይቁ ላሽ አሏት ወይ ደግሞ መልሷ ተቆረጠ በኤዲቲንግ ወንዶች ያሉበት ሰርክል ስላላት ስቲል ቤስት ፍሬንድ ባይባልም የሆነ ወንድ ግሩፕ ውስጥ አለች። ወንድን አቮይድ ማድረግ እግዚአብሔር ይሄ ከወንድ ልጅ ፐርስፔክቲቭ በጣም ሴንስ የሚሰጥ ነገር ወንድ አካባቢ እንዲሆን አፈልግም። በቃ ናቹራሊ ነው ይሄ ተፈጥሮ ነው። ሁላችሁም እናንተ ሰርክል ላይ የለኝም የሆነ ጊዜ ላይ ሴት ቤስት ፍሬንድ ሴንስ ይሰጥ እኔ በዙሪያው ሴት ባስ ነው በቃ አለቀ እኮ ይሄው። አንቺ ወንድ ጓደኛ እንዳይኖርሽ የተፈለገው እዚህ ምክንያት ብዙ ሴት የሚያበዛ ሰው ደስ አይለኝም። እኔም ደስ አይለኝም በጣም ካልተጣበቀችበት እኔም ደስ አይለኝም በጣም ከተጣበቀችበት ነው ደስ የሚልሽ ወይስ ትጣበቅበታለች ነው? ሰላምታ ምናምን ኤክስ ምን ብላ ትገልጻለች? ግለጹ። ጉድ ፐርሰን አሁን ሊሰክሱ ነው መሰለኝ ማርያም። ለምን ተላይ በቃ በጣም ትክክለኛ ጥያቄ ሆስት ቅድም ነግረኝ ነበር ቺት ስላደረኩ ነው ብላ አይደለ? ዮ ሆስት አሲስት ሲያደርግ ነበር ብዬ ነበር ብራ አላልኩም። ሴቶችን ያየው ቀጥታ ታሳያችሁ። ቅድም ነግረኝ ነበር ቺት ስላደረኩ ነው ብላ አይደለ? አላልኩም። ሴቶችን ያየው አላልኩም እንዳታምኑት እየሰካ ሳቋ ደስ ይላል። የዚችኛ በቀኝ በኩል ያለችው አቲቲዩዷ ብዙ ደስ ባይልም አላልኩም። እሺ እናንተስ? የመጀመሪያው እንትን ብሎ ሁለተኛው እንትን ብሎ ማለት ነው የሚችለው ሀምብል ነው። ሀምብል ሚሊዮነር ቢሊዮነር ብለህ ሀምብል አላለት ሳክስ ያ በጣም ደግ ኤክሶች ነው። እግዚአብሔርን ማንም አይልም እየሰከሱ ነው። ሳክስ ነው። አይ ደግ አይደለሁም ደግ አይደለሁም። አንቺ ምን ብለሽ ደግ አይደለሁም? ጥሩ ሰው ነው እንዴ? ያ ደግ ነሽ። ሲቹዌሽንሺፕ ታይፕ ሼር በሪሌሽን ላይ ቦዲ ካውንት ማተር ያደርጋል። ቦዲ ካውንት ማተር ያደርጋል። አዎ ያደርጋል። ለሴትም ለወንድ ማተር ያደርጋል ይመስለኛል። ለኔ በደንብ ማተር ያደርጋል። ጄኔሬሽኑ ስለሆነ ነው እንጂ ደውም እንደ አባቶቻችን እኮ ለምሳሌ ያንቺ አቬሬጅ ስንት ነው? ያንቺ አቬሬጅ ስንት ነው? ፐርሰናል ሲጀመር አንድ ዴት ላደረገ ሰው ኢትስ ፐርሰናል ግን ሚዲያ ላይ ማውራትም ዝገት ነው።
ቦዲ ካውንት 0 ነኝ ብትልም የሚሆን ነገር ነው እንጃ ይሄን ያህል ቁጥር አለም ግን ቻናል ድሮፕ አድርጉልኝ እና ሰብስክራይብ ያደርጋችሁ ቻናሉ አዲስ ነው ሰብስክራይብ ጋይስ ሰብስክራይብ ባይሄድ አሪፍ ነው ሬንጅ አትሊስት ከ5 እስከ 6 ከዛ ከ5 እስከ 6 ኦኬ መረዳት 6 ቆንጆ ነው አለች ሴት ልጅ እስከ ስንት ሬንጅ ውስጥ መሆን አለባት ያለሽ አትሊስት ነው አሞስት እንዴ ቢያንስ አንድ መሆን አለባት ነው ያለችው አሚን የእንግሊዝኛ ችግር ነው ብዬ ሊያዝላት ግን እግዚአብሔር በትንሹ አንድ በትንሹ ኢትስ ፋይን ከዛ በላይ ባያልፍ ኦልሞስት ነው ከዛ በላይ ባያልፍ ላስተካከል ይፈጠን ትከናት ሁለት ሴት ልጅ በዛ ከተባለ ሁለት ስለዚህ ባይ ዘ ዌይ ሴት ልጅ ላይ ስንት መሆን አለበት ብላችሁ ስጠይቁ በተዘዋዋሪ የራሳቸውን ይነግሯቸዋል ይባላል ስለዚህ እንደዚህ ካለች ሴት ልጅ እኮ እንደዚህ ቢሆን ነው እንደ ልጅ ደግሞ እስከ 3 እስከ 4 ብዙ ነው ሄዷል ማለት ነው ሊሆንም ላይሆን ይችላል እኔ ነው ሄዷል ማለት ነው ሁለት አንድ ሜቢ ለወንድ ከ3 እስከ 4 አለች ወንዶችን ሴቶች አንድ ሁለት ካላችሁ ሄዷል ማለት ነው ግን ከ6 ከዛ በላይ ባይ ላንተም ጥሩ ነው ላንተም ጥሩ ስለ ኢትዮጵያውያን ወንዶች ምን ታስባላችሁ አክቹአሊ ስለ ኢትዮጵያዊ ወንዶች ምን ታስባላችሁ ይሄ ጥያቄ መጠየቅ ሁሉ የለበትም እንደኔ እንደማምነው የአበሻ ወንዶች ብዙ ይቀራቸዋል እውነት ለመናገር ስለካ ምንም ይቀረን አይስ የሆኑ አሪፍ ወንዶች አሉ ግን በጣም ብዙ የሚቀራቸው ዊርድ የሆኑ ወንዶች አሉ እውነት ለመናገር ዊርድ ወንዶች አሉ ግን ገስዋት ኢትዮጵያዊ ስለሆኑ ብቻ አይደለም በየቦታው የሚቀራቸው ሰዎች አሉ እንከባከብ ላይ ብዙም አይደለም እንከባከብ ላይ ብዙም አይደለም ታው እንከባከባለን ታው ብለዋለች አሁን ወደፊት ሃውስ ዋይፍ ነኝ መሆን ሐሳብ ያለሽ ወይስ ይሄም ወሰን ጥያቄ ነው ሜክ ማድረግ ሐሳብ አለሽ የራሴን ነገር ሚክስ አላረግ ኢን ዘ ፈርስት ፕሌስ ትዳር የሚባል ነገር ውስጥ አልኩ በቃ ታዲያ ምንድነው ሚሊዮነር የምትፈልጊው እኔም አድጌ እሱም አድጎ ፊውቸር ይኖራል እኔም አድጎ እሱም አብረን ፊውቸር ቢኖረኝ ደስ ይለኛል እሺ ባባዱ ከምገባ ትዳር ውስጥ ምን ነገር ሜካል ሌትስ ሴይ ሪሌሽንሺፕ ውስጥ ገባች እሺ ቤተሰብ ባይወድ ምን ታደርጋለህ ቤተሰብ ያልወደደው ነገር ይጸና ይመስላል ቤተሰብ ባለው ከባድ ነው ሐሳባቸው ለመቀየር ሞክራሉ ኦኬ እሷን ቤተሰቦች ሐሳብ ለመቀየር ግን መጀመሪያ ፋሚሊ ከምስ ፈርስት ምክንያቱም ነገ የሆነ ነገር ውስጥ ብትገባ ቤተሰብ ያልወደደው ነገር የሆነ ነገር ስለዚህ የፋሚሊ ሰው ነው ማለት ነው ይገርስ ሀፕን እንኳን ቢያደርግ እያልኩኝ የሚባል ነገር ይመጣል በግልጽ ልንገራችሁ በጣም ነው ማተር የሚያደርገው ቤተሰብ በጣም ነው ማተር የሚያደርገው በቃ ብዙዎች ትዳር ውስጥ ገብተው ምስቅልቅል ያወጡባቸዋል ኢንተርፌር ማድረግ አልፈልግም በፋሚሊ ኬዝ ውስጥ ምክንያቱም የሆነ ነገር ሀፕን ቢያደርግ ዞሮ ተወቃሽ እኔ መሆኑ ነው የምትወቀስበትን ነገር የማድረግ ሀሳብ አለ ማለት ነው አይደለም አንቺ ነገር አጠምዝጂ ዝም ብለሽ ነገር አጠምዝጂ ደህና ሆነች ስል ይውላችሁ ተመልሳ ያየው እንደዛ ራስ እርግጠኛ ብትሆን አፈራም ነው እኔ በጣም በራሴ እርግጠኛ በጣም በራሴ እርግጠኛ ጢባራም ያሉት እኮ እንደዚህ ነው በጣም በራሴ እርግጠኛ በጣም በራሴ የቦይፍሬንዳችሁ ቤተሰብ ባይወዳችሁ እኔ ዳዝ ማተር እኔን እሱ የሚወደኝ የሚፈልገኝ የሚንከባከበኝ ከሆነ አት ኤንድ ኦፍ ዘ ዴይ እሱን ነው እንጂ ቤተሰቡን አላገባም ሳትሽ ቤተሰቡንም ነው የምታገቢው ቤተሰብ ትዳር ማለት ቤተሰብ መግባት ነው እናት እኔና እሱ ፋይን ከሆነ እንደዚህ አይነት ነገር ኢደዝን ማተር ተብሎ የሚታለፍ አይደለም ወንድሜ አንቺ ስማርት ነሽ ቅድም የምጠይቅን ጥያቄ ብቻ ስማርት ሲኩዌንስ አለ ተከትሎ የሚመጣው ብዙ በጣም እግዚአብሔር ያው የፓርትነር ከማግባታችሁ በፊት ይሄን በደንብ አስቡበት ስለኔ የሚያውቀውን ነገር ቤተሰቦቹን ቢያስረዳ ማስረዳት አይደለም በቃ አንቺ ቤተሰቦች እኔን ባይወዱ ምን ታደርጊያለሽ እኔ አንተን ስለማውቅ ስላንተ ላስረዳቸው ይችላሉ ሊሞክሩ ይችላሉ ግን በጣም ማርያምን አፌክት ያደርጋል በቃ እንዳትሰሰቱ እግዚአብሔር በጣም ነው አፌክት የሚያደርገው መተው አለብሽ አይሆንም ካሉ ይቀራል ሪሌሽንሺፕ ይቀራል እኔ አልተውክም እንዳታስብ እኔ አልተውክም እቺ መጨረሻ ላይ መለሰችው መልስ ደስ ይላል እቺ ቀደም ጀምሮ ስታቃጥለኝ የነበረችው ከዚህ በፊት የነበረው ኤፒሶድ ላይ ማለት በዛ በኩል ያለችው ጸባዩ በአብዛኛው ፒስ ነው ተዞርና ምርጫ ወደ ሆነው ሰው ትሄዳለህ ከዛ በኋላ ለምን ያንን ሰው እንደመረጥ እሺ የጸባይ ሰው ነው የመልክ ሰው ነው ምክንያቱም ያው ለባብዛኛው የሚታየው እቺ ከጀርባ ያለችው ደግሞ ይሄ አንግል ጸዴ ነው እቺኛው አይ ቲንክ ትንሽ ለኢኒሻል አትራክሽን እሷ ልትሆን ትችላለች ግን ደግሞ ጸባይ ማተር ያደርጋል በጣም ማተር ያደርጋል አንዳንዴ ከመልክም በላይ ባይዙ ሰዎች እቺኛው ትሻላለች እቺኛው
ኦኬ ቀይ ጸጉር ከሞ ወዴት ነው? ወዴት ነሽ? የሳይ ይሄ ሰው የውሳኔ ሰው ነው። ስፖይል ብቻ መደረግ አለብኝ የሚለው ነገር ትንሽ መጀመሪያ ላይ እና ማን ስፖይል ማድረግ አለበት ያለች እኮ ያችኛው ናት አይደል? መጀመሪያ የተባረረችው እኮ ናት። ስፖይል ያርገኝ ነው ስትል የነበረው። ፋሚሊ ደግሞ ማተር አያደርግም የሚባል ነገር አለ። ማተር ያደርጋል። ይቺ ልጅ ወይም ይሄ ልጅ ለእኔ አትራክቲቭ ነው። አዎ ወይም አይ። እሱ ነው በስትሬት ፌስ ማለት ነው። ሲግማ ናት ብሮ፣ ሲግማ ናት። ስልክ ቁጥር ብቀያየር ደስ ይለኛል። ዋት ለመረጥካት ነው ለምትል ከሆነ ወይኔ ምስኪን የሳለች። ይሄ ሾው እኮ ግርጣቱ እዚህ ጋር ነው። ግርጣቱ እዚህ ጋር ነው። በቃ ኩል ሆናችሁ ለመውጣት ኖ ብላችሁ መውጣት ነው የሚሻለው መሰለኝ። ኩል ሆናችሁ ለመውጣት ከዛ ከጀርባ ሄዳችሁ መቀበል ይሻላል መሰለኝ። የመጀመሪያ ዴት ወጥቼ ማየት እፈልጋለሁ። እሺ ቢያንስ ይሄንን ተዋለ የኔ ምስኪን ወይኔ ሶስት መሰለኝ። ጄኔሬሽን እንደዚህ ነው አሁን ከረንት ላይ ያለው። ምንድነው ኢንስታግራም ላይ ጊዜያቸውን የምታጠፉ ሴቶች በጣም ሪያሊቲ ነው። አካባቢያችሁን ቢሊየነር የማግኘት ቻንሳችሁን ካልኩሌት አድርጉ። ስንት ሪሌሽን የመግባት ቻንሳቸው ራሱ ከ0.5% በታች ነው። አንቺ ደግሞ አበዛሹ ብሩ 0.5% በታች ወይ ቅድም 1% በታች ነበር ሲነበር አሁን 0.5 መጨረሻ ላይ እመረጣለሁ ብለሽ አስበሽ ነበር? ጎበዝ this is what we call humble ያ አላሰብኩም። ልጁ ላንቺ አትራክቲቭ ነው? ጎበዝ ወይ ምስኪን ናት ግን እቺ ልቧ ፊቷ ላይ ማርያምን ልቧ ፊቷ ላይ አዋልች። ኤልሳ እባላለሁ። አንቺ ምንድን ፊትሽ በጣም አንጸባረቀ ታውቃላችሁ። ቅድም ኖርማል ነበር። 20 ዓመቴ ነው። what የዛሬው ገስት ፊዚካሊ ታይፕሽ ነበር? ወይዝናት አያሽ ኩል ለመጠበቅ የሚደረገው እንትን ላይሆንም ይችላል። ባለው ኩል ለመጠበቅ ብቻ ላይሆን ይችላል። ካሰር 4.5 ኩል ለመጠበቅ ነው። እግዚአብሔርን 4.5 ኩል ለመጠበቅ ነው። ቁመት ምናምን ፈልጋለሁ አልሽ። ከኔ የሚበልጠው እንዲህ ቢሆናልሽ ገንዘብ ጥሩ ነው። ሜቢ ገንዘቡ እንትን እኔ 4.5 እያጋነንሽ ከ10 ነው ደግሞ ዋይ አንደኛ እኔ ረጅም ሰው ነው የምወደው። 6 ፊት እኮ ነው ሰዎች 6 ፊት ነኝ እያለ በጣም እያንጸባረቀ ነው ግን ፊቷ እግዚአብሔር ነው። this is ይሄ ልክ እንዴ? ዲግ የሚደረግ ነገር የለም ስትል መድኃኒዓለምን የምርን ያስተነግጠኝ ወንድ ልጅ መባል ተመችቶኛል። ግን how was the experience? ቆንጆ ነበር። እዚህ ሾው ላይ ባለመቅረብ ኦራይን ጠብቃለሁ። እዚህ ሾው ላይ ባለመቅረብ የሆነ እንትን ሁላ ቀረብ ባል ነው የምላችሁ። ሄል ና ብሮ እንዴ ከጀርባ ከሆስቱ ጋር ዋት ኦኬ ቢታና ባዳለው 21 ዓመቴ ነው። እንዴ ዋት ለምን ገላመጠች? 21 ዓመቴ ነው። እንደዚህ አነሳችን ከሰርኮ እግዚአብሔር ልክትስ ኦኬ ቢታና ባዳለው 21 ዓመቴ ነው። አይደለሽም ብሏት ነው እንደሚል ገላም ተማሪ ነኝ። ድመት ወዳለው ድመት ወዳለች። huge lovers አረ እንግሊዘኛ ሰዎች ተው ድመት ካልወደደ ብሬክ ዲለር ድመት ካልወደደ ምን ያ ድመት ካልወደደ ብሬክ ዲለር ዲል ብሬከር ለማለት ነው። ወይኔ ግልጣት ኦራ ማጣት እዚህ ሾው ላይ ለምን እንዴት ነው ሰው ድመት የሚጠላው? ዋው unless he's possessed ፊልም ታያለች በጣም ፊልም ታያለች ማለት he's 22 what do you think about the age gap?
age gap is just a number. Age is just a number. Age is just a number የሚሉ ሰዎች እንዳትበሉ ባይዘው ይሄንን ቃል ስትሉ ኩል የሆናችሁ ሊመስላችሁ ይችላል፣ ግን ሊያስበላችሁ ይችላል። ይሄ በጣም age is just a number ታናሽን ቤት ብታረጊ Oh hell no. age is just a number ስትቆጣ Did you just say it was a number? ለታላቅሽ ነው እንዴ ሹገር ነው እያለቻለች ሹገር ችግር የለም አይደለም እሺ like ምን ያክል ታላቅሽ ቢሆን ማታ 10 ዓመት is normal 10 ዓመት ኖርማል ነው ግን አትግባቡም እኮ 10 ዓመት ሪጀክት ተደራረጉ የሆነ ሲን ነበረ ምንድነው I think she's proud of herself like ሄዳ ለጓደኞቿ ለመናገር በቃ ይሄኔ ሮጣን የተናገረ ወይ እንትን ብየው ኦኬ ያረጋው መጀመሪያ ላይ ቤት አላጸዳም ምናምን ሲለኝ ተናደደች አዎ ገምቻለሁ የማይሆን ነገር አድርጎት መሰለኝ እግርሽ አላለ ምናምን ስለ እግርሽን ኧረ አንቺ እንዳይባልም ሾል እግርሽ ያለ ነገር ሆነብኝ ሾው ላይ ሰው ኩል ለመሆን በቃ ምን ይላል ማህረም ከታች ቀጠን ከላይ ወፈርክ ምናምን ስለ ከታች እንትን እኮ ነው ያስመሰለሽ ምንድነው ሚት ቦል ምናምን አላ ተሰክቶ ኤግዛምፕል የምትነው ግን ትንሽ ነካውት ሞራል አውቀሽ ነው እንደዛ ያልሽ ለምን ስለሆነ ነው እግሩን አላየው አረ በቃ ሻቺ ዝም በይ በእግዚአብሔር አረ በእግዚአብሔር እንዲ ሬት አድርጊው ብልሽ ከስንት ይጋር መጀመሪያ ፊዚካሊ ከዛ ፐርሰናሊ እሱ ፊዚካሊ I'm going to give him a 5 ቲብሩክ ጃክት ነው ከላይ ላይክ ይሁን እንትን ያለ ነው ያስተውቃል ጂም እንደሚሰራ ፐርሰናሊቲ እግሩ ግን ሸለል ሆኖበታል ስለዚህ ታወራው ደስ ስለሚል I'm going to give him an 8 የድሬዳዋ ልጅ ሆኔንም ሲያቅ ሁለት የድሬ ልጆች እሷም እሱም ጎልዲንግ አለ እሷም ሸለል አለ ተረጋጋው አንቺ የድሬዳዋ ልጅ ኮካ ሰፈር ኦኬ ኢንትረስቲንግ ለምን ሰፈርሽ የምትናገር የአዲስ አበባ ልጅ ዴታ አርገሽ ታውቂያለሽ እንዴ የድሬዳዋ ልጅ የአዲስ አበባ ልጅ ዴታ አርገሽ ያውቃለሁ ድሬ ታውቂያለሽ እሺ አበማነ ቸኮሌት አይደለም እዛ ሙሸበክ ነው ምን ትንሽ ዴታ አድርጌ ያውቃለሁ አበማነ ቸኮሌት አይደለም እዛ ሙሸበክ ነው እዚህ ደግሞ የሆነ የሞት አበባ ሰጥቶኛል የሞት አበባ ሰጥቶኛል የሞት አበባ የድሬ ልጅ ናት ማርያም እንዴት ነው ቆይቷል መሰለኝ አበባ የድሬ ልጆች ምን አይነት ልጆች ናቸው ኤክስፒሪየንስ they are so fun በጣም ደስ ይላሉ ያው እንደዚህ መተፋፈር ምናምን የለም በቃ ይመጣልህን ነው የምትሰጠው ይመጣልህን ሰጠው ኤግዛክትሊ አስተውቃለሁ የአዲስ አበባ ልጅ ነው ወይስ የድሬዳዋ ልጅ የዚህ አይነት ሪያክሽን ቪዲዮዎችን እለቅላችኋለሁ ማየት የምትፈልጉ ከሆነ ድሮፕ ኢት ኢን ዘ ቻት ሜክ ሹር ሰብስክራይብ አድርጉ አደራ ወይም አንዳንድ ብሎጎችን ልሰራ እችላለሁ ስለዚህ ሰብስክራይብ አድርጉ እንገናኛለን መልካም ጊዜ ይሁንላችሁ ባይ